ለማጫወት እኔ ማንም ካሜራ ይዘሽ ነው የመጣሽው ይመችሽ። ምንም አይነት ትዝታ ነው ይዘሽ ላይ እንዲቀር አልፈልግም። በቃኝ በቃኝ። እንዳትቀየሙ እንዳትታዘቡኝ። ከፈለጋችሁ ታዘቡኝ እንደፈለጋችሁ። በቃኝ። ይሄ እንደሰቀለው ራሱ ነው። በቃኝ በቃኝ። ከዚህ በላይ ሀይሚ ምንም አልታገስሽ። ከዚህ በላይ አንድ ነገር አልታገስሽ። የሁሉ ነገር እያስባላችሁኝ የሁሉ ነገር ዛሬ ታገስኩ። እኔ ነበርኩ የታገስኩ። እንደታገሽ እኔ ነበርኩ እኮ ብዙ ነገር የተደረግኩት። ገና ለገና ብሩክ መታኛለና ማስመታት ሳያንስ ወንድሜ ላይ ተናነሳ። መጥቼ ስናገር ደግሞ አበድክ አይደለ? ስራሽ ነው ያስመታሽ። እኔ ነኝ ማመጣቸው። በቃ ተይ እንኳን አመጣው። እኔ አልጨቃጨቅም። ኑ ምቱኝ ብዬ ነው ማመጣቸው። ዛሬ በኋላ ሀይሚ በቃ ጨርሻለሁ። ግን እስካሁን ህይወቴ ላይ አልገባህም ማለት እናንተ እኮ ዛሬ አይደለም የጨረስኩት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። ዛሬም በአዲስ ርዕስና በአዲስ ቪዲዮ ከቺቢ ያለ ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ፣ መልሳለሁ ማለት ነው። እንግዲህ ያው ቪዲዮ ቢቆይም ያው ምን ማድረግ አይቻልም። ያው ትንሽ ኢንተርኔት እያስቸገረ ነው ማለት ነው። እና ቤተሰብ እንግዲህ ሰሞኑ በሀይሚና በብሩኬ መሀል የተፈጠረው ነገር በጣም ያሳዝናል ማለት ነው። እንግዲህ ያው ሀይሚና ብሩኬ ሰሞኑ ተደባድበዋል ማለት ነው። በሀይሚና በብሩኬ የመጣም ደግሞ እንደውም ብዙዎቻችሁ ተጨንቃችኋል ማለት ነው። በእርግጥ ሀይሚና ብሩኬ አልተጣሉ፣ እውነት አይደለም። እውነት እንዳይመስላችሁ ብዙዎቻችሁ እውነት መስሏችሁ እንደውም የመዳም ስራ መስራት አልቻልኩም። በዛኔ ደግሞ አሁን ታውቃላችሁ ረመዳን ነው። ረመዳን መዳን ቤት በጣም ከባድ ነው ማለት ነው። እና በረመዳን ስራ መስራት አልቻልኩም ምን ይሻለኛል እያሉ የሀይሚና የብሩኬ ደጋፊዎች ብዙዎቻችሁ ተጨንቃቸዋል ማለት ነው። እና ሀይሚና ብሩኬ ደግሞ አልተጣሉም፣ መቼም አይለያዩም። አትጨነቁ። የመዳም ስራም ደግሞ በስርዓት ስሩ እንላቸዋለን። ሀይሚና ብሩኬ መቼም ቢጣሉም አይለያዩም ማለት ነው። ሌላው ደግሞ ሀይሚና ብሩኬ መረጋጋት አለባቸው። እዚህ ጋር የሚወድ ሰው አለ፣ የሚጠላ ሰው አለ። ሁሉም ይወደናል፣ ሁሉም ይጠላናል ማለት አይደለም። አንዳንዴም ደግሞ የሚወዱን ሰዎች ብለን ማሰብ ማሰላሰል አለብን ማለት ነው። እንግዲህ ታውቃላችሁ የሀይሚና የብሩኬ ደጋፊዎች ያው ልዩ ናቸው። ሀይሚና ብሩኬ ሲጣሉ ደግሞ አይወዱም እና አልተጣሉ ማለት ነው። እውነት እንዳይመስላችሁ። ብዙዎቻችሁም ደግሞ ምግብ መብላት እንደ ውሃ መጠጣት አልቻልኩም እያሉ ብዙዎቻችሁ ውቀሳ ላይ አሉ ማለት ነው። እንዳትወቀሱ። የመዳምም ስራ ደግሞ መስራት አለባችሁ እና ሀይሚና ብሩኬ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም። ሀይሚም መረጋጋት አለባት፣ ብሩኬም እንደዛው ማለት ነው። እና ቤተሰብ ቪዲዮን ሲጀምሩት በላይክ በሰብስክራይብ ጀምሩት። ጉዞ ወደፊት